ሁለቱ ጸረ ኢራን ዝሆኖች። Donald Trump is the greatest friend that the state of Israel has ever had in the White House. የአደባባዩ ፈገግታና የማይናወጠው ወዳጅነት ሙሉ በሙሉ አብቅቶለታል። Israel would have been eviscerated. በዶናልድ ትራምፕና በቤንያሚን ኔታንያሁ መካከል ያለው ስትራቴጂካዊ ጥምረት ዛሬ ከትዕይንቱ በስተጀርባ በከባድ ፍጥጫ ላይ ይገኛል። አሜሪካ ከኢራን ጋር የደረሰችው አዲስ ስምምነትና እስራኤል በቀጠናው የምትከተለው የጦርነት ስልት በሁለቱ መሪዎች መካከል ጥልቅ የጥቅም መጋጨት ፈጥሯል። በትራምፕ በኩል የሚሰነዘሩት ያልተጠበቁ ውሳኔዎችና ስለታም ትችቶች የእስራኤሉን ጠቅላይ ሚኒስትር ወደ ከባድ የፖለቲካ አጣብቂኝ ውስጥ እየገፋቸው ነው። ይህንን የሚያሳዩና ከሳምንቱ አጋማሽ ጀምሮ ዓለምን እያነጋገሩ ያሉ ይፋዊ ዘገባዎች በስፋት እየወጡ ነው። ለመሆኑ ሁለቱን ጸረ ኢራን ዝሆኖች ምን አገኛቸው? ጥቂት ደቂቃዎችን ከእኛ ጋር ስትቆዩ ዘርዘር ያሉትን አስገራሚ መረጃዎች ትሰማላችሁ። እስከ መጨረሻው አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ማለዳ ጁን 19 ቀን ለዎል ስትሪት ጆርናል አንድ አወዛጋቢ መግለጫ ሰጥቷል። በዚህ ቃለ መጠይቅ ላይ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጥሩ ሰው በማለት የገለጿቸው ቢሆንም አክለው ግን አንዳንድ ጊዜ በጣም ግልብ ነው ሲሉ በግልጽ ተችተዋቸዋል። እነዚህ አስተያየቶች የመጡት በቅርቡ ከኢራን ጋር ስለነበረው ጦርነትና በቀጣናው ላይ የነበረውን ውጥረት ለመግታት ስምምነት ላይ ለመድረስ በተደረጉት ረጅም ውይይቶች አውድ ውስጥ ነው። ትራምፕ ከጋዜጣው ጋር ባደረጉት ቃለ መጠይቅ ከኢራን ጋር ያለው ጦርነት ማክተሙ ከተገለጸና ወደ ስምምነት መኬዱን ተከትሎ ከኔታንያሁ ጋር ስላላቸው ግንኙነትና ውይይቶች አዲስ ዝርዝር መረጃዎችን ይፋ አድርገዋል። ትራምፕ እንደገለጹት ኔታንያሁና እርሳቸው በአንዳንድ የጦርነቱ ገጽታዎች ላይ የተለያየ ዓላማ አላቸው። ለዚህም ማብራሪያ ሲሰጡ እስራኤል ለኢራን በጂኦግራፊያዊ አቀማመጥ ይበልጥ ቅርብ ስለሆነችና ለቀጥታ ተጽዕኖዋ ይበልጥ የተጋለጠች ስለሆነች ነው ብለዋል። ይሁንና ኔታንያሁ ወታደራዊና የደህንነት ጉዳዮችን በሚይዙበት አቀራረብ ላይ አንዳንድ ጊዜ በአደባባይ በጣም ስሜታዊ ነው ሲሉ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ነገሩ በዚህ ብቻ አያበቃም። እንደ ታማኝ ምንጮች ገለጻ በቅርቡ በመካከላቸው በተደረገ አንድ ስሱ ውይይት ላይ ኔታንያሁ ትራምፕን ዶናልድ ያንን እንዴት ልታረጋግጡ ትችላላችሁ በማለት ከኢራን ጋር ሊካሄድ ስለሚጠበቀው ስምምነት ጠይቀዋቸው ነበር። ትራምፕ ግን በአቀራረባቸው ሳይሰላቸው አልቀሩም። ለአማካሪዎቻቸው ሲናገሩ ማንም ሰው ከኔታንያሁ ጋር ሊሰራ አይችልም፣ እርሱ ሁሉንም ሰው በቦምብ መደብደብ ነው የሚፈልገው ሲሉ ባልተለመዱ ቃላት ወርፈዋቸዋል። አንድ የአሜሪካ ባለሥልጣን እንዳብራሩት ኔታንያሁ በእነዚህ ንግግሮች ወቅት ተጨማሪ ወታደራዊ እርምጃዎች እንዲፈጸሙ በተደጋጋሚ ይወተውታሉ። ትራምፕ ግን በዚህ አሰልቺ አቀራረብ ምክንያት መበሳጨት ጀምረዋል። ባለሥልጣኑ ሲቀጥሉ በተለማመዱት ሁኔታ ኔታንያሁ ለአገሪቱ ፕሬዝዳንት አንድ ኢላማ ለምን መመታት እንዳለበት የእስራኤል የስለላ ድርጅት ይህንን እንዴትና መቼ መፈጸም እንዳለበት በተደጋጋሚ ያብራሩላቸዋል። ፕሬዝዳንቱም ያዳምጧቸዋል። ነገር ግን እነዚህ ንግግሮች ሁልጊዜ መደጋገም አዝማሚያ አላቸው ብለዋል። ይህ የጋዜጣው ዘገባ በትራምፕ አስተዳደር ውስጥ በኔታንያሁ ላይ እየጨመረ የመጣውን የብስጭት ስሜት ቁልጭ አድርጎ ያሳያል። እንዲያውም አንዳንድ የነጩ ቤተ መንግሥት ሠራተኞች የእስራኤሉ ጠቅላይ ሚኒስትር የራሳቸውን የፖለቲካ ደረጃ ለማሻሻልና ሥልጣናቸውን ለማጋበስ ሲሉ ከኢራን ጋር ያለውን ጦርነት ለማራዘም እየፈለጉ ይሆን በማለት መጠራጠር ጀምረዋል ተብሏል። በተቃራኒው ደግሞ የእስራኤል ባለሥልጣናት በአንዳንድ የትራምፕ አማካሪዎች ላይ ትችት እየሰነዘሩ ነው። እነዚህ አማካሪዎች ለአሜሪካው ፕሬዝዳንት ስለ እስራኤል አሉታዊ መረጃዎችን ያቀርባሉ ብሎ ያምናሉ። ይህም በዚህ ስሱ ወቅት በሁለቱ ወገኖች ግንኙነት ላይ ጥቁር ጥላ ጥሏል። የአሜሪካው ፕሬዝዳንት የአርብ ዕለቱን የቡድን ሰባት ሀገራት ጋዜጣዊ መግለጫ ውሎ
በእስራኤል ላይ ትችት በማዝነብ ነው ያሳለፉት። እስራኤልን በጣም ትንሽ አጋር በማለት የጠሯት ከመሆኑም በላይ ያንን የኢራን ጄኔራል ያላፈነዱትን እነዚያን ጠቢብ ነን ባዮችን ሲሉም በጥብቅ ነቅፈዋቸዋል። አዎ የጀነራል ቃሲም ሱሌይማኒን ግድያ በማንሳት እስራኤልን ክፉኛ ወርፈዋታል። ዶናልድ ትራምፕ ረቡዕ ጁን 17 ዕለት በግልጽ እንደተናገሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እርሳቸው ከኢራን ጋር የፈረሙትን የመግባቢያ ስምምነት የመተቸት አንዳችም መብት የላቸውም። ለምን ካላችሁ የእስራኤሉ ጠቅላይ ሚኒስትር በ2020 ከፍተኛውን የኢራን ጀነራል ቃሲም ሱሌይማኒን ለመግደል ተዘጋጅቶ ከነበረው የጋራ ወታደራዊ ዘመቻ በድንገት አፈግፍገዋል በሚል ነው። ሱሌይማኒ ጃንዋሪ 3 ቀን 2020 ማለዳ ላይ በአሜሪካ የሰው አልባ አውሮፕላን ጥቃት መገደሉ ይታወሳል። ትራምፕ ይህንን ታሪክ ቀደም ሲል በተደጋጋሚ የተናገሩት ቢሆንም በ2024 የሪፐብሊካን ፓርቲ ፕሬዝዳንታዊ እጩ ሆነው ከቀረቡ በኋላ ግን ታሪኩን ማንሳት አቁመው ነበር። ምክንያቱም በዚያ ወቅት ከኔታንያሁ ጋር ያላቸው ግንኙነት በከፍተኛ ሁኔታ ተሻሽሎ ነበር። አሁን ግን ታሪኩን እንደገና አውጥተውታል። ትራምፕ ሲናገሩ እስራኤላውያን ለእኔ በጣም አስደናቂ ነበሩ፣ ነገር ግን ያንን ጥቃት መፈጸም አልፈለጉም። ከጥቃቱ አንድ ምሽት በፊት ሁሉም ነገር ተዘጋጅቶ ነበር። ከዚያም ጥቃቱን መፈጸም እንደማይፈልጉ ነገሩ በማለት ጥቃቱን ብቻቸውን ለመቀጠል እንዴት እንደወሰኑ ገልጸዋል። ትራምፕ በመቀጠል ጦርነቱን ለማቆም ስምምነት ከመፈረም ይልቅ በኢራን ላይ የቦምብ ጥቃቱን እንዲቀጥሉ ለሚወተውቷቸው ተቺዎች ሙሉ በሙሉ እስራኤልን በአእምሮአቸው ይዘው ምላሽ ሰጥተዋል። እስራኤል ራሷ አሜሪካ ትልቁ አጋሬ ነች፣ እስራኤል ደግሞ በጣም ትንሹ አጋር ነች ስላለች ይህም እውነት ነው ብለዋል። በትራምፕ አስተዳደርና በእስራኤል መካከል ስለ ሊባኖስ ጉዳይም ሰፋ ያለ አለመግባባት አለ። ትራምፕ ለኔታንያሁ እንዲህ ማለታቸውን ይፋ አድርገዋል። ቤቢ ትንሽ ለስለስ ያለ አቀራረብ መጠቀም ትችላለህ። አንድ የሕዝቦላ ሰው ወደ ሕንፃ ውስጥ በገባ ቁጥር ሕንፃውን ማፍረስ የለብህም። ይህ በፍጹም ተቀባይነት የለውም። ሰሞነኛ ዘገባዎች እንደሚሉት እስራኤል በአዲሱ የመግባቢያ ስምምነት ላይ በብዙ ምክንያቶች ተቆጥታለች። ከእነዚህም መካከል የአሜሪካና የኢራን ተኩስ አቁም ስምምነት ወደ ሊባኖስም በግልጽ እንዲራዘም መደረጉ አንዱ ነው። ይህ ደግሞ እስራኤል እኔ ለዚህ ተገዢ አይደለሁም የምትለው ጉዳይ ነው። ምክንያቱም የመግባቢያ ስምምነቱ የመጨረሻ እትም የሊባኖስን ግዛታዊ አንድነትና ሉዓላዊነት ማረጋገጥ አስፈላጊ መሆኑን በግልጽ ዕውቅና ይሰጣል። በዚህ ጉዳይ ላይ የተናገሩ አንድ የአሜሪካ ከፍተኛ ባለሥልጣን እንደገለጹት አሜሪካ ከኢራን የምትጠብቀው ሂዝቦላህን እንድትገታው ብቻ ነው። ካልሆነ ግን ያ የሽብር ቡድን ተከታታይ የእስራኤል ጥቃቶች ይገጥሙታል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በቅርብ ቀናት ውስጥ ኔታንያሁ ከሊባኖስ ቀስ በቀስ እንዲወጡ ጠይቀዋቸው የነበረ ቢሆንም የእስራኤሉ ጠቅላይ ሚኒስትር ግን ጥያቄውን ውድቅ ማድረጋቸው ተነግሯል። ነገር ግን የእስራኤል መከላከያ ሰራዊት ይበልጥ በተሰላ መልክ እንደሚንቀሳቀስ አረጋግጦላቸዋል። ትራምፕ በበኩላቸው አዲሱ የሶሪያ መንግሥት ከእስራኤል ይልቅ ከሂዝቦላ ጋር እንዲዋጋ ያላቸውን ፍላጎት በድጋሚ ገልጸዋል። ይህ ሐሳብ ግን በደማስቆ በቤይሩትና በኢየሩሳሌም እጅግ ተቀባይነት የሌለው የዱር ሐሳብ ነው። የአሜሪካው ፕሬዝዳንት በሂደት ለዚህ ሐሳብ የተሰነዘረውን ተቃውሞ የተረዱ ይመስላል። ሰዎች ያንን እንደሚፈልጉ አላውቅም፣ ምናልባት አይፈልጉትም ይሆናል በማለት ማስተባበያ መሰል ምላሽ ሰጥተዋል። ስለ ኔታንያሁ ሲናገሩም ኔታንያሁ በመግባቢያ ስምምነቱ እጅግ ሊደሰት ይገባል፣ ምክንያቱም ይህ ማለት በኒኩሌር አይመታም ማለት ነው። ትራምፕ ሲናገሩ ለቤቢ ነግሬዋለሁ፣ ትልቁ አደጋ እነርሱ በአንተ መካከል ላይ የኒኩሌር መሳሪያ ቢጥሉ ነበር። አስበው ቤቢ፣ አንተ ስትጠይቀው የነበረው እጅግ በጣም አስፈላጊው ነገር እኮ ይህንን ነው። ስለዚህ እነርሱ ደስተኞች ናቸው ብዬ አስባለሁ ብለዋል። እስራኤል ግን በስምምነቱ ላይ ከፍተኛ ተቃውሞ እንዳላት እየተነገረ ነው። ምክንያቱም
ስምምነቱ የያዘው የኢራንን የኒውክሌር መሳሪያ ላለማልማት የሚል ቃል ኪዳን ብቻ ነው። ከዚህ ባለፈ ኢራን የተስማማችው በሚቀጥሉት 2 ወራት ውስጥ በሚደረጉ ተከታታይ ድርድሮች ላይ ተጨማሪ ቅናሾችን ለማድረግ ለመወያየት ብቻ ነው። በእነዚህ 2 ወራት ውስጥ ደግሞ ከፍተኛ የሆነ የማዕቀብ እፎይታ ወይም እርዳታን ታገኛለች። ትራምፕ በጋዜጣዊ መግለጫው ወቅት ስለ ሱሌይማኒ ካነሱት ታሪክ በተጨማሪ የእርሳቸው አስተዳደር በጋዛ ሰርጥ ውስጥ የሠራውን ሥራ ወደ ማሞገስም ተሻግረዋል። አሜሪካ ባለፈው ዓመት በሐማስና በእስራኤል መካከል የተኩስ አቁምና ታጋቾችን የመልቀቅ ስምምነት አደራድራ የነበረ ቢሆንም ያ ስምምነት አሁን ላይ ቆመዋል። ምክንያቱም ያ ቡድን ሁለተኛው ምዕራፍ የሚጠይቀውን መሳሪያ የመፍታት ግዴታን አልቀበልም በማለቱና እስራኤል ደግሞ ከመጀመሪያው ምዕራፍ ውስጥ የሰብአዊ እርዳታን፣ የጦር ሰራዊት ማስወጣትንና በጥቃቶች ማቆም ደንቦችን በመጣሷ ነው። ነገር ግን ትራምፕ ባዩት ነገር የተደነቁ ይመስላሉ። እስራኤል ያ ድርጅት በጋዛ ውስጥ ኃይሉን ድጋሚ እያጠናከረ ነው ብላ ብታስጠነቅቅም ትራምፕ ግን በጋዛ የሠራነውን ሥራ ተመልከቱ፣ ሐማስ በጣም ጸጥ ብለዋል፣ ስለ ሐማስ ምንም ነገር እያነበባችሁ አይደለም ብለዋል። ስለ ሐማስ አክለው ሲናገሩ ሲወለዱ ጀምሮ በእጃቸው መተኮሻ መሳሪያ ይዘው ነው የወጡት። ስለዚህ ይህ ቀላል ነገር አይደለም። ነገር ግን ይህ እነርሱ የተማሩት የሕይወት ዘይቤ አለመሆኑን ከግምት ውስጥ ስናስገባ በእውነቱ በጥሩ ሁኔታ ነው የቆዩት ብለዋል። ሌላው በድንገት የተናገሩት አስተያየት ስለ የተባበሩት አረብ ኤምሬቶች የነበረ ሲሆን ትራምፕ እንደገለጹት ኤምሬቶች በኢራን ላይ በተደረገው የቦምብ ድብደባ ተሳትፈዋል። አቡዳቢ እስከ ዛሬ ድረስ ይህንን ጉዳይ በአደባባይ አላረጋገጠችም። ትራምፕ የተባበሩት አረብ ኤምሬቶች ፕሬዝዳንት መሐመድ ቢን ዛይድን ያደነቁ ሲሆን የማይታመን ተዋጊ ሲሉ ጠርተዋቸዋል። ትራምፕ በአዋጅ መልክ ሲናገሩ ባለፈው ሳምንት ቦምብ እየጣለ ነበር። እኔ ለመሆኑ ያንን ሁሉ ቦምብ የሚጥለው ማን ነው አልኩኝ። የተባበሩት አረብ ኤምሬቶች ነበሩ ብለዋል። እስራኤል በጋዛ፣ በምዕራባዊ ዳርቻ፣ በሶሪያ፣ በሊባኖስና በኢራን ላይ ባላት የፖሊሲ ልዩነት ምክንያት ከብዙ ጎረቤቶቿ ጋር ያለው ግንኙነት የተበላሸ ቢሆንም ትራምፕ ግን የአካባቢው አገራት የአብርሃም ስምምነትን ይቀላቀላሉ የሚለውን ተስፋቸውን ድጋሚ ገልጸዋል። ባለፈው ወር ትራምፕ አገራት የአብርሃም ስምምነትን ካልተቀላቀሉ ከኢራን ጋር ያለውን ስምምነት አልፈርምም በማለት አስፈራርቶ የነበረ ቢሆንም አሁን ላይ ግን ከዚያ ግትር ጥያቄያቸው የወረዱ ይመስላል። በትራምፕ በዚህ ወር መጀመሪያ ላይ ለኔታንያሁ በተደረገ የስልክ ጥሪ ላይ እስራኤል በሊባኖስ ሂዝቦላህን እያደነች ባለችበት መንገድ ምክንያት ሁሉም ሰው እስራኤልን ይጠላል ማለታቸው ተዘግቧል። የእስራኤል ባለሥልጣናት እንደ ስትራቴጂካዊና ፖለቲካዊ መቅሰፍት የሚመለከቱትን ስምምነት ፕሬዚዳንት ትራምፕ ይፋ ባደረጉበትና በፈረሙበት ዕለት ረቡዕ ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዝምታን መርጠው ውለዋል። ኔታንያሁ ለእስራኤል ሕዝብ በኢራን ላይ ፍጹም ድል እንደሚያስመዘግቡ ቃል ገብተው ነበር። አሁን ግን ምርጫው ሊካሄድ 4 ወራት ብቻ ሲቀሩት በትራምፕ የመግባቢያ ስምምነት ለመስማማትና ከትራምፕ የሚሰነዘሩ ተደጋጋሚ ትችቶችን ለመቀበል ተገደዋል። ኔታንያሁ ስምምነቱ ስህተት ነውና ጦርነቱ መቀጠል ነበረበት በሚለው እምነታቸው በዓለም አቀፍ ደረጃ ብቻቸውን ቆመዋል። ከባሕረ ሰላጤው አገራት መካከል ለጦርነት ይበልጥ ጉጉ የነበረችው የተባበሩት አረብ ኤምሬቶች እንኳ ስምምነቱን ለሚደግፈው ቀጠናዊ ስምምነት ተገዢ ለመሆን ወስናለች። በዋሽንግተንም ቢሆን በሪፐብሊካን ፓርቲና በመገናኛ ብዙሃን ውስጥ የሚገኙት የኔታንያሁ ወዳጆች የትራምፕ ይሁንታና ማኅተም ያረፈበትን ስምምነት ሙሉ ለሙሉ ለመንቀፍና ለማጣጣል ፈሪሃ የተሞላበት መለስተኛ አቋም ይዘዋል። ኔታንያሁ በ2015 በወቅቱ የነበሩትን የፕሬዝዳንት ኦባማን የኢራን ስምምነት ለመቃወም በአሜሪካ ኮንግረስ ፊት ቀርበው ያደረጉትን አይነት ታላቅ ንግግር አሁን ላይ ለመድገም የሚችሉበት
ምንም አይነት ዕድል የለም። ከትራምፕ ጋር ግጭት ውስጥ መግባት ካልፈለጉ በቀር በቴሌቪዥን የዜና ጣቢያዎች ላይ ብቅ ብለው ስምምነቱን በግልጽ መቃወም እንኳን አይችሉም። የእስራኤል ባለሥልጣናት ስምምነቱን በአደባባይ ከማውገዝ ይልቅ ለእስራኤል ጋዜጠኞች በሚሰጧቸው ይፋ ያልሆኑ የተዘጉ መግለጫዎች ሰፊ ስጋታቸውን እየገለጹ ይገኛሉ። ይህ በእንዲህ እንዳለ ቀደም ሲል ሙሉ በሙሉ ትራምፕን ይደግፉ የነበሩትና ከኔታንያሁ ጎን የቆሙት የመገናኛ ብዙሃን አሁን ላይ በትራምፕና በቡድናቸው ላይ ጥቃት መሰንዘር ጀምረዋል። ከኔታንያሁ ጎን በቆመው ቻናል 14 የቴሌቪዥን ጣቢያ ላይ በአንድ ከፍተኛ የታሳት ፕሮግራም ላይ የቀረበው አቅራቢ ምክትል ፕሬዝዳንት ቫንስን ወራዳ በማለት የጠሯቸው ሲሆን የትራምፕ መልእክተኞች የሆኑትን ስቲቭ ዊትኮፍንና ጃሬድ ኩሽነርን ደግሞ እስራኤልን ለገንዘብ ጥቅም ሲሉ አሳልፈው ሰጥተዋታል በማለት የጸረ ሴማዊነት ስድብ ተጠቅመው ከሰዋቸዋል። ከጥቂት ቀናት በፊትም ትራምፕ ለአክሲዮስ በሰጡት ቃል ኔታንያሁ ስምምነቱን ሙሉ በሙሉ ሊያፈርስ የሚችል ጥቃት በቤይሩት ላይ በማዘዛቸው ምክንያት ምንም አይነት የማስተዋል ፍርድ የላቸውም ማለታቸው ይታወሳል። ዶናልድ ትራምፕ እሁድ ዕለት ስምምነቱን ይፋ ባደረጉበት ወቅት ኔታንያሁ በነገሩ በድንገት የተገረሙ ሲሆን የእስራኤል ባለሥልጣናት እስከ ማክሰኞ ዕለት ድረስ እስራኤል የመግባቢያ ስምምነቱን እንድታይ አልተፈቀደላትም ሲሉ ተከራክረዋል። የአሜሪካ ባለሥልጣን ግን ረቡዕ ዕለት ለጋዜጠኞች በሰጡት መግለጫ ኔታንያሁ የመጨረሻውን ሰነድ ባያዩትም እስራኤላውያን ግን ሰነዱን ለማየት ፈጽመው እንዳልጠየቁና ነጩ ቤተ መንግሥት በድርድሩ ሂደት ውስጥ ሁሉ ለኔታንያሁ ዝርዝር መግለጫዎችን ይሰጥ እንደነበር ተናግረዋል። የአሜሪካው ባለሥልጣን አክለውም ኔታንያሁ በነገሩ ላይ ጥርጣሬ ቢኖራቸውም ለቫንስ፣ ለኩሽነርና ዊትኮፍ ኢራን ለአሜሪካ ለማድረግ ፈቃደኛ ነኝ ያለችውን የኒውክሌር ስምምነት ቅናሾች ተግባራዊ የምታደርግ ከሆነ ይህ ትልቅ ስኬት ነው ማለታቸውን ተናግረዋል። ለኔታንያሁ በአሁኑ ወቅት ከፍተኛውና አስቸኳይ ስጋት የሆነው የሊባኖስ ጉዳይ ነው። የመግባቢያ ስምምነቱ እንደሚለው የተኩስ አቁሙ በእስራኤልና በሂዝቦላ መካከል ያለውን ውጊያ የሚያካትት ሲሆን እስራኤል በማንኛውም የመጨረሻ ስምምነት መሠረት ከሊባኖስ መውጣት ይኖርባታል። የኔታንያሁ አማካሪ ግን እስራኤል ራሷን በመግባቢያ ስምምነት ውስጥ ባለው የሊባኖስ ክፍል ተገዢ አድርጋ እንደማትመለከት ተናግረዋል። አማካሪው አክለውም ኔታንያሁ ለትራምፕ እንደገለጹላቸው ሂዝቦላህ ትጥቁን ካልፈታ በስተቀር የእስራኤል ጦር ከደቡብ ሊባኖስ እንደማይወጣ ገልጸዋል። ነጩ ቤተ መንግሥት ይህ ባለ አንድ ወገን ተኩስ አቁም አይሆንም ያለ ሲሆን ሂዝቦላህ ጥቃት ከሰነዘረ እስራኤል የአጸፋ እርምጃ የመውሰድ አቅም ይኖራታል ብሏል። የአሜሪካ ባለሥልጣናትም እስራኤል መጪዎቹን 60 ቀናት በመጠቀም ከሊባኖስ ጋር በሚደረገው የፖለቲካ መፍትሔ ድርድር ላይ መሻሻል እንድታሳይ ተስፋ ያደርጋሉ። የእስራኤል ጦር መውጣትም ከኢራን የኒውክሌር ስምምነት ይልቅ ከነዚያ ድርድሮች የመነጩ ሊሆን እንደሚችል ያስባሉ። ይህ ሁሉ ውዝግብ ግን ወደ ቴል አቪቭም ተሻግሮ የኔታንያሁ ቀጣይ ምርጫ ላይም ክፉ ጥላውን ማጥላቱ እየተነገረ ነው። ከትራምፕ ጋር የነበረው ወዳጅነት የእስራኤል ጠቅላይ ሚኒስትር ዋነኛ የራስ መሸጫ ነጥብ የነበረ ሲሆን አሁን ግን ውድቀታቸው ሊሆን ይችላል እየተባለ ነው። በ2019 ቤንያሚን ኔታንያሁ ፈገግ ካለው ዶናልድ ትራምፕ ጋር እጅ ለእጅ ሲጨባበጡ የሚያሳዩ ግዙፍ የባነር ፖስተሮችን በሕንፃዎች ላይ ሰቅለው ነበር። ሌላ ሊግ የሚል መግለጫ የተጻፈባቸው እነዚህ ፖስተሮች ኔታንያሁ ከአሜሪካው ፕሬዝዳንት ጋር ያላቸውን ቁርኝት ለእስራኤል ጠቅላይ ሚኒስትርነት በድጋሚ መመረጥ እንደ ዋነኛ ማረጋገጫ አቅርበውት ነበር። የመልእክቱ ፍሬ ነገር በነጩ ቤተ መንግሥት ውስጥ ያለውን ያንን በቀላሉ የማይገመገም ሰው ፍላጎት ማሟላት የሚችል ከእርሳቸው ውጭ ሌላ ማንም ሰው አለመኖሩን ማሳየትም ነበር። ያኔ ነበር። ዛሬ ግን የኔታንያሁ ጉራ እንደ ቡሜራንግ መልሶ ራሳቸው ላይ
ተመላሽ መቅሰፍት ሆኖባቸዋል። ምርጫን ከሚያሸንፍ ጠቃሚ ሀብትነት ተቀይሮም የደከመ ተጽዕኖአቸው ማስታወቂያ ሆኗል። በዚህ ሰኔ ወር ብቻ ትራምፕ ኔታንያሁን እብድ በማለት የፈረጇቸው ሲሆን ይህ ተግሣጽ ከቃላት ባለፈ በተግባርም የታየ ነበር። እንደ እስራኤልና አሜሪካ ዘገባዎች ከሆነ ባለፈው ሳምንት ፕሬዝዳንቱ እስራኤል በኢራን ላይ ልታደርገው የነበረውን አፋጣኝ የአጸፋ ጥቃት እንድታስቀር ያስገደዷት ሲሆን የእስራኤልን ሰሜናዊ ክፍል ክፉኛ እየደበደበ ለሚገኘው የሂዝቦላ ተኩስ የምትሰጠውን ምላሽ እንድትገድብም ጠይቀዋል። ከዚህ በተጨማሪም ትራምፕ የእርሳቸው አስተዳደር ከኢራን ጋር የተደራደረበትን የመግባቢያ ስምምነት ሰነድ እስራኤል አስቀድማ እንድታይ ያቀረበችውን ጥያቄ ውድቅ ማድረጋቸው ተነግሯል። ያሰቡት ጦርነት እንዲቆምላቸውና ስምምነት ላይ ለመድረስ ከፍተኛ ፍላጎት የነበራቸው ፕሬዝዳንቱ የእስራኤልን መብቶች አሳልፈው ለኢራን ተደራዳሪዎች በገጸ በረከትነት አቅርበዋል። ትራምፕ ቀደም ሲልም በኔታንያሁ ላይ በተለይም የእስራኤሉ መሪ የጆ ባይደንን የ2020 የምርጫ ድል በማድነቃቸው ምክንያት ከፍተኛ ትችት ሰንዝረውባቸው ነበር። ነገር ግን አሁን ያለው አለመግባባት እጅግ የላቀ ዋጋ የሚያስከፍል ከመሆኑም በላይ ለኔታንያሁ እጅግ መጥፎ በሆነ ወቅት ላይ የመጣ ነው እየተባለም ነው። የእስራኤል ምርጫ በቀጣዩ መስከረም አሊያም ህዳር ወር እንዲካሄድ የታቀደ ሲሆን ትራምፕ የእስራኤሉን ጠቅላይ ሚኒስትር የወደፊት የፖለቲካ ሕይወታቸውን አደጋ ላይ በሚጥል ከባድ አጣብቂኝ ውስጥ ከተዋቸዋል። ለዓመታት ኔታንያሁ የራሳቸውን የፖለቲካ ገጽታ በእስራኤል መራጮች ዘንድ የገነቡት በሁለት ቃል ኪዳኖች ላይ ነበር። እነሱም በእስራኤል ደህንነት ላይ ድርድር እንዲደረግ የሚመጣውን ዓለም አቀፋዊ ጫና መቋቋም የሚችሉት እሳቸው ብቻ መሆናቸውንና ትራምፕን በአግባቡ መያዝ የሚችሉትም እርሳቸው ብቻ መሆናቸውን በመግለጽ ነበር። አሁን ግን ፕሬዝዳንቱ ኔታንያሁ ከሁለቱ አንዱን እንዲመርጡ እያስገደዷቸው ይገኛል። ወይ የትራምፕን በሊባኖስና በኢራን ላይ የጣሉትን ትዕዛዝ በመጣስ እንደ ጠንካራ የደህንነት ዘብ የተገነባውን ስማቸውን ማዳን አለባቸው፣ አሊያ ደግሞ ከፕሬዝዳንቱ ጋር ያላቸውን ወዳጅነት እንደያዙ ለመምሰል እጅ መስጠት ይኖርባቸዋል። ኔታንያሁ የትኛውንም መንገድ ቢመርጡ የእስራኤልን ጂኦፖለቲካዊ አቋም አደጋ ላይ የሚጥል ከመሆኑም በላይ ለእስራኤል መራጮች የሚያቀርቡትን መከራከሪያ ዋጋ ያሳጠዋል። እነዚያ መራጮች አስቀድመውም ቢሆን ኔታንያሁ የሚያቀርቡትን ትርክት እየገዙት አይደለም። በባለፈው ምርጫ የኔታንያሁ የቀኝ ዘመምና የአልትራ ኦርቶዶክስ ፓርቲዎች ጥምረት ያገኘው የድምፅ መጠን 48.4 በመቶ ብቻ የነበረ ሲሆን በፓርላማ ውስጥ አብላጫ ወንበር ማግኘት የቻሉት በአገሪቱ የምርጫ ሥርዓት ውስጥ ባለው ለየት ያለ አሰራር ምክንያት ብቻ ነበር። ጥቅምት 7 ቀን 2023 የተፈጸመው አስከፊ ክስተት ከመከሰቱ በፊት እንኳ የሕዝብ አስተያየት ጥናቶች ኔታንያሁና አጋሮቻቸው የሚቀጥለው ምርጫ እንደሚያጡ ያሳዩ ነበር። ከዚያ በኋላ ባሉት ዓመታትም ወደ 2/3 የሚጠጉ እስራኤላውያን ጠቅላይ ሚኒስትሩ ሥልጣን እንዲለቁ እንደሚፈልጉ ለጥናት አቅራቢዎቹ በተደጋጋሚ ይናገሩ ነበር። ተመሳሳይ ቁጥር ያላቸው ሰዎች ዛሬም በድጋሚ ለምርጫ እንዲወዳደሩ አይፈልጉም። የእስራኤል ተቃዋሚ ጎራ መሪ የሌለውና የተበታተነ ቢሆንም አሁን ካለው መንግሥት በበለጠ በርካታ ወንበሮችን እንደሚያሸንፍ ተገምቷል። እስራኤል በኢራንና በሊባኖስ ላይ የከፈተቻቸውና ያላለቁት ዘላቂ ጦርነቶች የኔታንያሁን ተስፋ ይበልጥ አዳክሞታል። በኢራን ላይ የተከፈተው የአሜሪካና የእስራኤል የጋራ ዘመቻ በተጀመረበት ወቅት የእስራኤል ዴሞክራሲ ኢንስቲትዩት ባደረገው ጥናት 70 በመቶ ያህሉ እስራኤላውያን አይሁዶች ዘመቻው የኢራንን የኒኩሌርና የባለስቲክ ሚሳይል ፕሮግራሞችን ሙሉ በሙሉ በማጥፋት ይሳካል ብለው ያምኑ የነበረ ሲሆን 61 በመቶ የሚሆኑት ደግሞ የኢራንን ሥርዓት ይገለብጣል ብለው አስበው ነበር። በኔታንያሁና በደጋፊ መገናኛ ብዙሃኑ የተጋነኑት እነዚህ ተስፋዎች ሁልጊዜም ከእውነታው የራቁ ነበሩ። አሁን ግን ወደ ከፍተኛ ተስፋ መቁረጥ ተቀይረዋል። የዚህ ኢንስቲትዩት የቅርብ ጊዜ ጥናት እንደሚያሳየው ከ1/3 ያነሱ እስራኤላውያን አይሁዶች ብቻ ናቸው
የአሜሪካና የኢራን ስምምነት የባሊስቲክ ሚሳይል ፕሮግራሙን ወይም የኢራንን ሥርዓት ያፈርሳል ብለው የሚጠብቁት። ጦርነቱን አሁን ባለው ሁኔታ ማቆም የእስራኤልን የደህንነት ፍላጎት ያስጠብቃል ብለው የሚያምኑት ደግሞ 29 በመቶ ብቻ ናቸው። በእስራኤል ቀኝ ዘመም የፖለቲካ ክበቦች ውስጥ ሰፊ መረጃ ያላቸው የሚባሉት ጋዜጠኛ አሚት ሴጋል እንደገለጹት ኔታንያሁ ከምርጫው በፊት ትራምፕን በእስራኤል በመጋበዝ በዲፕሎማሲያዊ መልክ የተቀነባበረ ትልቅ የምርጫ ቅስቀሳ ሰልፍ ለማድረግ አቅደው ነበር። ዛሬ ግን እንዲህ አይነቶቹ እውነቶች ከምናብ የራቁ መስለው ይታያሉ። የኢራን ጊዜያዊ ስምምነት ይፋ ከደረገ በኋላ የሊኩድ ፓርቲ መሪው ከትራምፕ ጋር ያላቸውን የጠበቀ ግንኙነት ለማጉላት አቅደውት የነበረው የምርጫ ዘመቻ መሰረዙ ተነግሯል። በተደጋጋሚ እንደታየው ለትራምፕ ብቸኛውና ዋነኛው ትኩረት የራሳቸው የግል ጥቅም ብቻ ነው። እነዚያ ጥቅሞች ብዙ ጊዜ ከኔታንያሁ ፍላጎት ጋር ይጣጣሙ የነበረ ቢሆንም ይህ ግን ሁልጊዜም ቢሆን የጊዜያዊ ጥቅም ጋብቻ ነበር። ትራምፕ ለረጅም ጊዜ በአጠቃላይ እስራኤልን የመደገፍ አዝማሚያ ነበራቸው። ለፍልስጤም ሕዝብ ምኞትና መብት ጥቂትም ግድ የሌላቸው ሲሆን ከ1980ዎቹ ጀምሮ ኢራንን የመውረር ፍላጎት እንዳላቸው በግልጽ ሲናገሩ ቆይተዋል። ወደ እስራኤል ማዘንበላቸው ለፕሬዝዳንቱ ኢቫንጀሊካል ክርስቲያን ደጋፊዎች መሠረት ትልቅ ሚና የነበረው ሲሆን ትራምፕ ራሳቸው ኢየሩሳሌምን የእስራኤል ዋና ከተማ አድርገው የተቀበሉት ለወንጌላውያን ሲሉ መሆናቸውን በግልጽ ተናግረዋል። ነገር ግን የኢራን ጦርነት ያለምንም እረፍትና መፍትሔ የተራዘመ በሄደ ቁጥር የትራምፕ ጥቅም ከኔታንያሁ ፍላጎት ጋር መጋጨቱ የማይቀር ነበር። ኔታንያሁ ለመራጮቻቸው በምርጫ ሳጥን ዘንድ የሚያቀርቧቸውን ወታደራዊ ስኬቶች ይፈልጉ ነበር። በመሆኑም ዘመቻው ፈጣን ውጤት ሳያመጣ ሲቀር ትራምፕ በሂደቱ ላይ እገዳ መጣል ጀመሩ። በቅድሚያ በአፕሪል መጀመሪያ ላይ የተኩስ አቁም ስምምነት እንዲደረግ ፈቀዱ። ከዚያም በዚህ ወር እስራኤል በኢራንና በሊባኖስ ላይ የቦምብ ጥቃት እንዳታደርግ አገዱ። እነሆ አሁን ደግሞ የኢራንን ማዕቀብ የሚያነሳ ነገር ግን ስለ ኒውክሌር ፕሮግራሙ ወይም ስለ ባለስቲክ ሚሳይሎቹና ስለ አሸባሪ ተላላኪዎቻቸው ምንም የማይናገረውን ጊዜያዊ ስምምነት ለማጽደቅ እየተንቀሳቀሱ ይገኛሉ። ያ የ60 ቀናት ስምምነት ጊዜያዊና ደካማ ከመሆኑም በላይ ወደ አዲስ ግጭት ሊያመራ የሚችልበት ዕድል አለ። ነገር ግን ፕሬዝዳንቱ ይህንን ስምምነት እስከ መጨረሻው ለመግፋት ከወሰኑ የእስራኤሉ መሪ ሊያደርጉት የሚችሉት ምንም ነገር አይኖርም። በመጨረሻም በእስራኤል መራጮች ፊት የፍርድ መድረክ ላይ ለቆሙት ኔታንያሁ ይህ በደጃፋቸው ላይ መጣ ታላቅ መቅሰፍትና ጥፋት ነው። ለትራምፕ ግን ይህ የሌላ ሰው ችግር ብቻ ነው። እናም የሁለቱ ዝሆኖች ነገር በአጭሩ ሲቀመጥ እንዲህ ነው። በመካከላቸው ያለው ግንኙነት ከግል ወዳጅነት ይልቅ በጊዜያዊ ጂኦፖለቲካዊ ጥቅሞች ላይ የተገነባ መሆኑን አሁን እየታዩ ያሉት እውነቶች በግልጽ አሳይተዋል። ትራምፕ የራሳቸውን አስተዳደር ቀጣይ ስኬት ለማረጋገጥ ሲሉ የኢራንን ስምምነት እስከ መጨረሻው ለመግፋት የቆረጡ ይመስላሉ። ይህ ደግሞ በምርጫ ዋዜማ ላይ ለሚገኙት ለኔታንያሁ ከባድ የህልውናና የስትራቴጂ ፈተና ነው። ኔታንያሁ ትራምፕን በአግባቡ መያዝ የሚችሉት እርሳቸው ብቻ መሆናቸውን ለእስራኤል መራጮች የገቡትን ቃል ኪዳን ለማዳን የሚያደርጉት ቀጣይ ፖለቲካዊ ውሳኔ የቀጠናውን ብቻ ሳይሆን የሁለቱን አገራት የወደፊት የዲፕሎማሲ ዕጣ ፈንታ የሚወስን ይሆናል።